ጂን ክፍል ውስጥ በብቸኝነት ተቀምጦ ስልኩ ስክሪን ላይ በሚታየው የእጮኛው የሱዮን ፊት ላይ አይኖቹን ተክሎ ይመለከታል። እሷም ምንም እንዳልተፈጠረ በሚመስል ቀዝቃዛ አነጋገር ወደ ጀርመን እንደምታመራና በመካከላቸው የነበረውን የጋብቻ እቅድ ሙሉ በሙሉ እንደሰረዘችው ትነግረዋለች። ለዚህ ውሳኔዋም የጂንን ቀዝቃዛ ባህሪ እንደ ምክንያት ስታቀርብለትና አሁን ላይ እንደማይመጣጠኑ ስትገልጽ ይህን መርዶ በአካል ለመንገር ድፍረቱ ስላነሳት በቪዲዮ ልትሰናበተው እንደምትገደድ ታስረዳዋለች። ቃላቶቿ እንደ ቡጢ ልቡን እየደለቁትና ሐዘን ውስጡን ቢውጣውም የአእምሮ አንድ ክፍል ግን የሱዮንን ራስ ወዳድነት ጠንቅቆ ስለሚያውቅ ነገሩን ከልክ በላይ ያካበደችው ሊሆን እንደሚችል ያስባል። ከዚህ ታሪክ ጀርባ ሌላ ሚስጥር እንዳለ የሚነግረውን የውስጡን ስሜት ሊያሸንፈው ባለመቻሉም እውነቱን በራሱ መንገድ ፈልጎ ለማግኘት ይወስናል። ቀናት ተቆጥረው ህይወት ወደፊት ሲገፋ ጂን ወደ ሙዚቃው ስራው ተመልሶ ራሱን ቢዚ ለማድረግ ቢሞክርም አእምሮው ግን አሁንም በመለያየታቸው ጉዳይ እንደተረበሸ ነው። የስራ ፈረቃውን እንዳጠናቀቀም የሱዮን እናትና አለቃው ወደ ሆነችው ወደ ሃዮን ቤት ሲያመራ ሁለቱም ስለ ሱዮን ድንገተኛ መጥፋት ለመወያየት ይቀመጣሉ። ከሄደች 12 ቀናት ቢያልፉም እቃዎቿ አሁንም ቤት ውስጥ መሆናቸውና ነገሮች ምንም የማይገጣጠሙ መሆናቸውም ሁለቱም ወደ ጀርመን ስለመሄዷ እውነተኝነት ላይ ጥርጣሬ እንዲያድርባቸው ያደርጋል። ነገር ግን ከዚህ የከፋ ሌላ ችግር ሲከሰት ሲሆን የጂን የሙዚቃ ቡድን አባል ስለነበረች ቦታዋን የሚተካ ሰው በፍጥነት እንደሚያስፈልጋቸው ይገነዘባሉ። ጂን ትመለሳለች በሚል የደበዘዘ ተስፋ ጥቂት ቀናትን እንዲጠብቁ ሀሳብ ቢያቀርብም ሃዮን ግን ምንም የምትጠብቀው ነገር እንደሌለና ውሳኔው አሁኑኑ መወሰን እንዳለበት በጽኑ አቋሟ ስትነግረው ጂን ከመስማማት ውጭ ሌላ አማራጭ አያገኝም። ቀጥሎም የሱዮንን ቦታ እንድትተካ ከተመረጠችውና የቀድሞ የትምህርት ቤት ታናሿ ከሆነችው ሚጁ ጋር ሲገናኝ የስራ ልምዷን በፍጥነት ከተመለከተ በኋላ ችሎታዋን እንድታሳየው ይጠይቃታል። እሷ ግን መሳሪያውን ከመጫወት ይልቅ በድንጋጤ ተውጣ መሳሪያዋ እንደተሰበረ እየተናገረች ወረቀቱን ስትመልስለት የአፈጻጸሟን ቀረጻ የያዘ ፍላሽ ሰጥታው የምትጨርሳቸው ጉዳዮች እንዳሏት በመግለጽ ቢሮውን ለቃ ትወጣለች። በዛው ምሽት ጂን ቀረጻውን ሲያዳምጥ በሚጁ አስደናቂ ቴክኒክና በራስ መተማመን በተሞላበት አቀራረቧ ከመደመም አልፎ በችሎታዋ ስለሚማረክ ምንም ጊዜ ሳያጠፋ በቡድኑ ውስጥ ቦታ ሊሰጣት በቀጥታ ወደ ቤቷ ያመራል። በማግስቱ ጠዋት ሚጁ ለመጀመሪያ ልምምዷ ጂንን ስትቀላቀል ከልምምድ በኋላ ጂን ሃዮንና የተቀሩት የቡድን አባላት አፈጻጸሟን ይገመግማሉ። የተወሰኑት አባላት በእሷ ላይ ሙሉ እምነት ባያሳዩም ጂን ግን ለመጀመሪያ ቀኗ እንደ ጀማሪ በጣም ጥሩ እንደሰራችና ትልቅ አቅም እንዳላት እርግጠኛ ይሆናል። ነገሮች ያልተጠበቀ መታጠፊያ የሚያደርጉት ሚጁ ከልምምድ በኋላ መኪናዋ ሲበላሽባት ሲሆን በዚህ ጊዜ ጂን ወደ ቤቷ ሊያደርሳት ሀሳብ ቢያቀርብላትም ባልተጠበቀ ሁኔታ መኪናውን ወደ ሬስቶራንት ያዞረዋል። እንደ እውነቱ ከሆነ ሁለቱም ስለራባቸው ምግባቸውን መመገብ ሲጀምሩ ውጭ ዝናብ በኃይል ሲጥል ይህ ሁኔታ ምቹና ለጥልቅ ቅርርብ የሚያጓጓ ስሜት ይፈጥራል። በእጃቸው የወይን ጠጅ ይዘውም በመካከላቸው የነበረው ወሬ ልክ እንደ ዝናቡ በተፈጥሯዊና ዘና ባለ መንገድ ይፈሳል። በመኪናው ውስጥ የአልኮሉ ሙቀት በደም ስሮቹ ውስጥ መሰራጨት ሲጀምር የጂን ሀሳብ ሳይታሰብ ወደ ሚጁ የልምምድ ሰዓት ይመለሳል። ወዲያውኑም ለተጨማሪ መጠጥ ወደ ቤቱ እንድትመጣ ሲጋብዛት እሷም በቀላሉ ስለምትስማማ ሁለቱም ብዙም ሳይቆዩ በእሷ አፓርታማ ውስጥ ሌላ ዙር መጠጥ ይጋራሉ። በቀላል ወሬ የጀመረችው ምሽታቸውም ቀስ በቀስ ወደ ጥልቅና ስሜት ወደ ተቀላቀለበት ግንኙነት እየተሸጋገረ ይሄዳል። በማግስቱ ጠዋት ሃዮን ስራ ቦታ ላይ ስትደርስ በሱዮን ላይ የሆነ ችግር እንዳለ የሚጠቁመውን የውስጧን ድምፅ ከአእምሮዋ ለማውጣት ትቸገራለች። የሱዮን በድንገት መጥፋትና በተለይ እሷን በፍጹም የማይመስለው የክሬዲት ካርዷን አለመጠቀም ነገሩን እንግዳ ቢያደርገውም ጂን ግን ምናልባት ከሁሉም ነገር ከሰርጋቸውም ጭምር ለመራቅ መወሰኗን በመጠቆም ስጋቷን ለማቃለል ይሞክራል። ይህ በእንዲህ እንዳለ የጂንን ሀሳብ የሚሰነጥቅ አንድ አጭርና ግልጽ መልእክት ከሚጁ ይደርሰዋል። መልእክቱም ትናንት ስለነበረው ነገር እርሳው ከሚል ቀጥሎ የተፈጠረው ነገር ሁሉ ስህተት እንደሆነና በዚህ ከቀጠሉ ነገሮች እንደሚበላሹ በማስጠንቀቅ ግንኙነታቸውን ማቆም እንዳለባቸው በቁርጠኝነት ታሳውቀዋለች። አሁንም እቤት ሆኖ የሚጁን ሀሳብ ከአእምሮ ሊያወጣ ሲታገል ከብዙ የውስጥ ውዝግብ በኋላ ራሱን መቆጣጠር ተስኖት ስልኳ ላይ ይደውላል። እሷም ስልኩን ስታነሳ ምንም ቃል ሳይናገር በምትኩ ፒያኖ መጫወት ሲጀምር ሚጁን በዝምታ ሙዚቃው በመካከላቸው ያለውን ክፍተት እንዲሞላው ትፈቅዳለች። ይህ ስሜታዊ ግንኙነት ወደ ሌላ የጠበቀ ምሽት ይመራቸዋል።
በሚቀጥለው ቀን ጠዋት ሚጁ ገላዋን ስትታጠብ ከውስጥ በድንገት በምታሰማው የጩኸት ድምፅ የነበረውን ጸጥታ ትሰብረዋለች። ጂንም በድንጋጤ ብድግ ብሎ ወደ መታጠቢያ ቤቱ ሲሮጥ ምን እንደተፈጠረ ቢጠይቃትም እሷ ግን ነገሩን በማቅለል የውሃው ሙቀት መብዛት እንደሆነ ትነግረዋለች። ነገር ግን በፊቷ ላይ የሚነበበው ስሜትና የሁኔታው ድንገተኝነት በልቡ ውስጥ የጥርጣሬ ዘር ይዘራበታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ትዕይንቱ ከ3 ወር በፊት ወደ ነበረው ጊዜ ይመልሰናል። ጂንና ሲዮን በሶል ከተማ በሚገኘው አዲሱ ቤታቸው መኖር የጀመሩበትና ለሰርጋቸው ዝግጅት የሚያደርጉበት ወቅት ያሳየናል። ኤርፖርት ውስጥ ሳሉ ጂን የማያውቀው ነገር ቢኖር ሚጁ የቤቱን ቁልፍ ይዛ እዚያው እንደምትገኝ ነው። ይህ ሁኔታ ከጂን ሚስጥር ስለነበርም ሲዮን ባልተጠበቀው የሚጁ መምጣት ደስተኛ አትሆንም። በቤት ምርቃት ድግሱ ላይ ጂን ዕቃ ቤት ውስጥ ብርጭቆዎችን ሲያጸዳ ሃዮን ምን ያህል ታማኝ እንደሆነ በማድነቅ ሙሉ ይሁንታዋን ትሰጠዋለች። በዚያው ምሽት ሲዮን አልጋ ላይ ሆና ስለ ጫጉላ ሽርሽር እቅዳቸው በደስታ ስታወራ የጂን አእምሮ ግን ሌላ ቦታ ስለሆነ ብቻውን ወደ ውጭ በመውጣት በጥልቅ ሀሳብ ውስጥ ይዋጣል። በቀጣይ ቀን ከልምምድ በኋላ ሲዮን ጂንን ከአንዲት ሴት ቫዮሊኒስት ጋር በቅርበትና በሳቅ ተውጦ ሲያወራ ስትመለከት በውስጧ ያልታሰበ የቅናት እሳት ይለኩስባታል። ቤት እንደደረሱም በቀጥታ ስትገጥመው ጂን ጉዳዩ ተራ ወሬ እንደሆነ በመንገር ነገሩን በቀላሉ ቢያልፈውም እውነተኛው ችግር የሲዮን ቅናት ሳይሆን ጂን ከሌሎች ጋር ሁሌም ተግባቢ ሆኖ ከእርሷ ጋር ብቻ የሚፈጥረው ቅዝቃዜና መራራቅ እንደሆነ ትገነዘባለች። በመጨረሻም ጂን ለምን እንደራቃት በግልጽ ሲነግራት በህይወቷ ውስጥ እንደ አንድ አሻንጉሊት እንደሚሰማውና ሁሌም ውሳኔዎች እሱን ከነጭራሹ ሳያማክሩ በእርሷና በቤተሰቧ ብቻ ስለሚወሰኑ ምን ያህል እንደተበሳጨ ይገልጽላታል። በዚህ መሃል ሲሆን በጓደኛዋ ጂን ጉዳይ ሐሳብ ተውጣ ከሚጁ ጋር በአንድ ካፌ ውስጥ ትገናኛለች። ቡናቸውን እየጠጡም ሳለ ስለ ጂን ያላትን ስጋትና በመካከላቸው ስለገባው ቅዝቃዜ ስታካፍላት ቆይታ ድንገት በቤቷ ውስጥ ስለሚገኝ አንድ የተደበቀ ክፍል ቁልፍ በመጠየቅና ሚስጥራዊ በሆነ ፈገግታ በማጀብ ክፍሉን አብራት እንድትከፍት ትጋብዛታለች። ወደ ክፍሉ ሲገቡ በሚያስገርም ሁኔታ ካስታወሰችው እጅግ ሰፊ ሆኖ ሲጠብቃቸው ይህ ቦታ የድሮ መምህራቸው የነበረው የቤቱ ባለቤት ከነበረ ጊዜ ጀምሮ እንደነበር በማስታወስና ልጆች እያሉ ባገኙት አጋጣሚ ሁሉ ሾልከው በመግባት ይጫወቱበት የነበረው ትዝታቸው ሕያው ሲሆንባቸው ልክ በጊዜ ወደ ኋላ የተጓዙ ያህል ይሰማቸዋል። ይህ የጋራ ትዝታቸው አሁን ከመጣችበት የጂን ጉዳይ ጋር ተዳምሮ በቅርብ ጊዜ በሚያሳያት ቅዝቃዜ የተበሳጨችበትን ጂንን ለመፈተን አንድ እቅድ በአእምሮዋ ውስጥ ይፈጥራል። ዋናው ሐሳቧም ከሀገር የምትወጣ በማስመሰል የውሸት የስንብት ቪዲዮ በመቅረጽ የእሱን ምላሽ ለማየት ስለሆነ ለ3 ቀናት የሚበቃትን ምግብ ይዛ በዚሁ ድብቅ ክፍል ውስጥ ለመደበቅ ትወስናለች። ነገር ግን ጂን የስንብት ቪዲዮዋን ሲመለከት የሚሰጠው ምላሽ ጊዜያዊ እርካታ ቢሰጣትም ይህ ስሜት ግን ብዙም ሳይቆይ ወደ ፍጹም ቅዠት ይቀየራል። ከተደበቀችበት ቦታ አንድ ቀንም ሳታሳልፍ ለመውጣት ስትሞክር በሩ ከብረት እንደተሰራበት ያህል ከቦታው ንቅንቅ አይልም። በዚህም መውጫታ እንደታሰረችና እጣፈንታዋ በራሷ እጅ እንዳልሆነ ስትገነዘብ በፍርሃት ተውጣ በሩን እየደበደበች ጂንን ብትጠራም ድምጿ ከክፍሉ ግድግዳ አልፎ ሊደርስለት ባለመቻሉ ተስፋ ትቆርጣለች። ክፍሉ ላይ የሚበላ ነገር ስትፈትሽም በድንገት የምታገኘው አንድ የቆየ የፓስታ ሳጥን ሲሆን ምንም እንኳን ፓስታዎቹ ያረጁ የሻገቱ ቢሆኑም በከፍተኛ ረሃብ ውስጥ በመሆኗ በጥንቃቄ አጽድታ መብላት ትጀምራለች። ነገሮች ከዚህ በላይ ሊከፉ አይችሉም ብላ ስታስብ ያልጠበቀችው ነገር ይከሰታል። ሚጁ ወደ ቤቱ ስትገባ ትመለከታለች። ጂን እዛው እያለ እንዴት ሚጁ ልትገባ እንደቻለች ግራ በገባው አእምሮዋ ስታሰላስል ቀስ በቀስ የሚገለጥላት አስፈሪ እውነት ልቧን በብርድ ይወረዋል። ጓደኛዋ ሚጁ የት እንዳለች በትክክል እያወቀች ሆን ብላ እንዳሰረቻትና ጂንን ለብቻዋ ለማግኘት ያሰበችው እኩይ ሐሳብ እንደሆነ ሲገለጽላት የገዛ እቅዷ የራሷ መቃብሯን እንደቆፈረ ትረዳለች። ከደቂቃዎች በኋላ ሚጁ ይቅር ካልኩሽ ነጻ ትወጫለሽ የሚል ቀዝቃዛና አሽሙር የተሞላበት ድምጽ ስታሰማት የሲዮን ውስጣዊ ጥርጣሬ ሙሉ በሙሉ ይረጋገጣል። ምንም እንኳን ሰውነቷ ለፍላጎቷ ባይታዘዝም ሲዮን ጣቶቿን በከፍተኛ ትግል አንቀጥቅጣ የይሁንታ ምልክት ብትሰጣትም ሚጁ ግን ነገሮችን ለማስተካከል ምንም አይነት ሐሳብ የሌላት ከመሆኑም በላይ ይልቁንም በህይወቷ ውስጥ እንደማይሽር
ጠባሳ የሚቀር አሰቃቂ ድርጊት ትፈጽምባታለች። በዚህም የተነሳ አቅመቢስ የሆነችው ሲሆን ሚጁና ጂን እሷ የምታውቀውንና የምትወደውን ዓለም የሚያፈራርስ ቀይ መስመር ሲሻገሩ በስቃይ ከማዳመጥ ውጪ ምንም አማራጭ አይኖራትም። ትዕይንቱ በቅጽበት ወደ 7 ወራት ወደ ኋላ ይመለሳል። ሲሆን የቤቷን የእድሳት ስራ እንድታስተባብር ለጓደኛዋ ለሚጁ ሙሉ ኃላፊነት በሰጠችበት ወቅት ላይም ያተኩራል። ሁሉም ነገር በጥሩ ሁኔታ እየሄደ ባለበት አንድ ቀን የቤቱ የቀድሞ ባለቤት የነበረው መምህራቸው ሊጠይቃቸው ሲመጣ በቤቱ ውስጥ እየተዘዋወሩ የድሮ ትዝታዎቻቸውን ያወሳሉ። መምህሩም በንግግሩ መሃል ሁለቱም ወደ ተደበቀው ክፍል በድብቅ ይገቡ እንደነበር ከመጀመሪያው ሲያውቅ እንደነበር ሚስጥሩን ይገልጽላቸዋል። መጀመሪያ ላይ አብረው የሚዝናኑ ተራ የልጅነት ጓደኛሞች እንደሆኑ ቢያስብም ጊዜ ያለፈ ሲሄድ ግን ግንኙነታቸው ከቀላል የልጅነት ጓደኝነት የዘለለና የጠለቀ ሚስጥር እንደያዘ ይገነዘባል። የቤቱ እድሳት ተጠናቆ ሚጁ ከዚህ ሁሉ መዘዝ አረፍኩ ብላ በረጅሙ የምተነፍስበት ቅጽበት ላይ ከሲዮን የሚመጣው አንድ የስልክ ጥሪ ሲዮን ከእጮኛዋ ከጂን ጋር ወደ ቤቷ እንደምትመለስ ስትነግራት የምስራቹን ወደ መርዶ ይለውጥባታል። በዚህ መሃል ግን እውነተኛዋ ሲዮን መንቀሳቀስ በማትችልበት ሁኔታ ታግታ በራሷ ስቃይ ስትንገላታ ከእርሷ የተሰረቀውን ህይወት ሚጁና ጂን ሲያጣጥሙና ከመቼውም ጊዜ በላይ ሲቀራረቡ በዝምታ ከመመልከት ውጪ ምንም አማራጭ አታገኝም። በማግስቱ ሚጁ በድጋሚ ወደ ሲዮን በመሄድ ጂንን ጨምሮ ህይወቷን በሙሉ እንደምትነጥቃት ስትፎክርባት ከዚህ በላይ መታገስ ከማትችለው የትዕግስት ወሰኗ የምትሻገረው ሲዮን ሳታስጠነቅቅ የሻወር ሙቀት በከፍተኛ ሁኔታ በመጨመር ቆዳን የሚልጥ የፈላ ውሃ ስትለቅባት ሚጁ በህመም እየጮኸች ውሃውን ለመዝጋት ስትጣደፍ በንዴት ተሞልታ ከቤት ትፈረጥጣለች። ሚጁ ከወጣች በኋላ ጂን የቧንቧ ሰራተኛ በማስመጣት የመታጠቢያ ቤቱን ሲያስፈትሽ ሰራተኛው ምንም ችግር እንደሌለ ሲነግረው ሲዮን በድጋሚ ለእርዳታ ለመጮህ ስትሞክር ከግድግዳው የሚሾክ ድምጽ ቢሰማም ችላ በሚልበት ቅጽበት የውሃ ቧንቧው በራሱ በመከፈቱ በፍርሃት ተውጦ ከክፍሉ ተስፈንጥሮ ይወጣል። ይህ በእንዲህ እንዳለ የሲዮን መጥፋት ከቀን ወደ ቀን እውን እየሆነባት የመጣችው እናቷ ሃዮን በልጇ ላይ አሰቃቂ ነገር እንደተፈጠረ የሚነግራትን የውስጧን ስሜት መቋቋም ሲያቅታት ጉዳዩን ለፖሊስ ታመለክታለች። ባለስልጣናቱም ፍለጋውን በይፋ በመጀመር ምርመራቸውን ከሲዮን ቤት ሲያደርጉ ስለሚካሄደው ነገር ምንም የማያውቀው ጂን በጉዳዩ ላይ ምንም አይነት ተሳትፎ እንደሌለው በቀላሉ ያረጋግጣሉ። ቀናት እየተተኩ የሲዮን ዕጣ ፈንታ በጨለማ በተዋጠበት ሁኔታ በሌላኛው ጎራ ግን ጂን እና ሚጁ ምንም እንዳልተፈጠረ ህይወታቸውን በደስታ ይቀጥላሉ። አንድ ቀን ጂን በሚጁ ቤት ውስጥ ሳለ የበሯ የይለፍ ቃል የሲዮን የልደት ቀን መሆኑን ሲያስተውል ጉጉቱ አሸንፎት ጉዳዩን ይጠይቃታል። ሚጁ ምንም አይነት የስሜት መለዋወጥ ሳታሳይ የይለፍ ቃሉ የቀድሞው የቤት ባለቤት እንደሆነና ምንም የተለየ ትርጉም እንደሌለው በመንገር ከጥርጣሬው ለማውጣት ትሞክራለች። ጂን በስራ ቦታው ላይ እንዳለ ሃዮን በድንገት ብቅ በማለት የሲዮን የስንብት ቪዲዮ ላይ አንድ ያልተለመደ ነገር እንዳለ ስትጠቁመው ቪዲዮውን ደግሞ በጥሞና ሲመለከቱ በመስታወቱ ውስጥ የተንጸባረቀ ተጨማሪ እጅ በማየታቸው ሲዮን ብቻዋን እንዳልነበረች ይረዳሉ። ወዲያውኑ ውስጡ በከፍተኛ ሁኔታ የሚናጠው ጂን ምስሉን አስተውሎ ሲመለከት ሁልጊዜ በምታደርገው የእጅ አንባር አማካኝነት እጁ የሚጁ መሆኑን ሲያውቅ ምንም እንኳን ውስጡ የሆነ ነገር ትክክል እንዳልሆነ ቢጮህበትም ለሃዮን ምንም ሳይናገር ነገሩን ለጊዜው በሆዱ ለመያዝ ይወስናል። ኩሽና ውስጥ ወይን ስታጥብ ወደምታገኛት ሚጁ ሲጠጋ በሰፈነው ጸጥታ ተጠቅሞ የሲዮንን የልደት ቀን እንደ ይለፍ ቃል በመሞከር ስልኳን በድብቅ ይከፍተዋል። ስልኩ ውስጥ የሚያገኘው መልእክት ግን አእምሮውን የሚበጠብጥና ከእውነታው ጋር የሚያላትም ይሆናል። ሲዮንና ሚጁ እርስ በእርስ ስሜት እንደነበራቸው ይረዳል። በዚህ አስደንጋጭ መረጃ ልቡ ቢረበሽም ጂን መረጋጋቱን ለመጠበቅ እየሞከረ ሲዮን የት እንዳለች በቀጥታ ይጠይቃታል። ሚጁ ግን ምንም አይነት ስሜት ሳታሳይ ሁሉንም ነገር ትክዳለች። ምሽቱ ሲገባ ጂን ቤቱ ውስጥ ከውስጡ ሊላቀቀው ያልቻለውን አንድ የጥፋተኝነት ስሜትና ውጥረት ነፍሱን ሲያስጨንቀው በድንገት የውሃ ቧንቧው ሲከፈትና ሲዘጋ ይሰማል። ከዚያም አንድ ሐሳብ አእምሮውን ሲመታው አንድ ሰው ትኩረቱን ለመሳብ እየሞከረ መሆኑን በመረዳት ማንም ይሆንክ እዛ ያለኸው ውሃውን እንደገና ክፈተው በማለት በጭንቀት ይጮሃል። ቧንቧው ልክ እንደታዘዘ ምላሽ ሲሰጥ ልቡ በፍርሃት ክዊልና በድጋሚ በመጠየቅ ውሃው መከፈቱን ዳግም ያረጋግጣል። አእምሮ በከፍተኛ
በከፍተኛ ፍጥነት መስራት ሲጀምር ሲሆን አሁንም ቤት ውስጥ እንዳለች ይረዳል። ብቸኛው ጥያቄም የት የሚለው ይሆናል። መልሱም እንደ መብረቅ ሲገለጥለት ከመስታወቱ ጀርባ መሆኗን ይገነዘባል። ሊሰብረውና ሊያወጣት በሚሞክርበት ቅጽበት ግን አንድ አስደንጋጭ እውነት እንቅስቃሴውን በድንገት ያሰናክለዋል። ሲሆን እሱን ከሚጁ ጋር የፈጸመውን ክህደት ጨምሮ ሁሉንም ነገር እንዳየች ይረዳል። እርቃኑን የቀረ የሚመስል የሀፍረት ስሜት ሰውነቱን ሲወረው እሷን ነፃ ካወጣት በኋላ የሚፈጠረውን ነገር መጋፈጥ ይችል እንደሆነ በማመንታት መልካሙን አጋጣሚ ያሳልፈዋል። ከዚህ አስፈሪ እውነት ጋር መጋፈጥ የተሳነው ጂን በቀጥታ ወደ ሚጁ በመሄድ የሲዮንን ቦታ ስላወቀ ከዚህ በላይ መደበቅ እንደማይቻል ይነግራታል። ሚጁም ከዚህ በላይ በውስጧ መሸከም ያልቻለችውን እውነት እንደ ጎርፍ ታፈሰውና አሁን በሁለት አስከፊ ምርጫዎች መካከል ተወጥረው ይቆማሉ። ሲዮንን ካስወጧት በሚጠብቃቸው የእስር ቅጣትና እዛው ከተዋት ደግሞ ሊደርስባት በሚችለው ሞት መካከል መወሰን ይጠበቅባቸዋል። ወደ ቤቱ ሲመለስ ምን ማድረግ እንዳለበት ግራ የተጋባው ጂን ከሃዮን ጋር ይገናኛል። እሷም ስራውን ብታደንቅለትም አይኖቹ ውስጥ የሚነበበው ስውር ፍርሃት ግን ከእይታዋ አያመልጥም። ሲዮን የት እንዳለች ታውቃለህ የሚል ቀጥተኛ ጥያቄ ስትሰነዝርበት ጂን በድንጋጤ ወዲያውኑ ቢክድም ሃዮን ግን አታምነውም። ይልቁንስ አጠቃላይ የሙያ ስኬቱና ያለው ነገር ሁሉ የሲዮን ውለታ መሆኑን በማስታወስ ያለሷ ህይወቱ ትርጉም አልባ እንደሚሆን ስትነግረው ቃላቶቿ ሲዮንን እንዲመልስ የማይቀልስበት ግፊት ይፈጥሩበታል። ልክ በዚህ ውጥረት ውስጥ እያለ በድንገት የጂን ስልክ ከሲዮን የመጣ ያመለጠ ጥሪ ሲያሳይ በዚያው ቅጽበት የሚጁ ስልክ ላይም ከሷ የተላከ መልእክት ይደርሳታል። ይህ ክስተት ሁለቱንም በከፍተኛ ድንጋጤ ውስጥ ይከታቸዋል። ሲዮን በሆነ መንገድ ከውጭው ዓለም ጋር መገናኘቷ የደበቁት ሚስጥር በማንኛውም ሰዓት ሊጋለጥ እንደሚችል ያበስራል። በመጨረሻ ለመወሰን ሲገናኙ ሚጁ በውጥረትና በማመንታት በተሰባበረ ድምጽ ከዚህ ሁሉ ነገር በኋላ ሲዮንን በእርግጥ ነፃ ልናወጣት እንችላለን በማለት የመጨረሻውን ጥያቄ ታቀርባለች። የጂን አቋም ግን ምንም አይነት ድርድር የማያስተናግድ በመሆኑ ያንን የተረገመ በር የማትከፍት ከሆነ ቀጣይ እርምጃው ያለምንም ማመንታት ወደ ፖሊስ ጣቢያ ማምራት እንደሚሆን በቀዝቃዛ ቃና ያስረዳታል። በዚህም የማያዳግም ዛቻ ሙሉ በሙሉ ተስፋ የቆረጠችው ሚጁም ሌላ ምንም አማራጭ እንደሌላት ስትረዳ በፍርሃት ተውጣ በሩን ለመክፈት ትስማማለች። በዚህ መሃል ከዋናው ሁነት ርቆ በሚገኘው የሃዮን የስራ ቦታ የጂን ከስራ መቅረት ጥርጣሬን ስለሚጭርባት በከተማው ውስጥ እየተከሰቱ ካሉት እንግዳ ክስተቶች ጋር ሁኔታዎችን በጭንቅላቷ ማገናኘት ትጀምራለች። ወደ ዋናው ትዕይንት ስንመለስ ጂንና ሚጁ በመጨረሻ የተደበቀውን በር ከፍተው ወደ ውስጥ ሲገቡ የሚጠብቃቸው እይታ ልባቸውን በድንጋጤ ከማቆም ባለፈ መላ ሰውነታቸውን ያደርቀዋል። ምክንያቱም ሲዮን ህይወት እንደሌለው አካል ወለሉ ላይ ተዘርራ ስትታይ ሞታለች ብለው በደመነፍስ ወደ ኋላ ያፈገፍጋሉ። ነገር ግን ይህን ተከትሎ ከየት እንደመጣ በማይታወቅ ኃይል ድንገት ህይወት የምትዘራው ሲሆን አይኖቿን ትገልጥና የመጀመሪያ ኢላማዋ ያደረጋትን ሚጁን በሁለት እጆቿ በሙሉ ኃይሏ አንቃ ትይዛታለች። በዚህ ድንገተኛና አስፈሪ ክስተት አእምሮዋ ሊስት የተቃረበው ሚጁ ሲዮንን ትተዋት እንዲሄዱ በከፍተኛ ተስፋ መቁረጥ ውስጥ ሆና ጂንን ብትለምነውም እሱ ግን ለልመናዋ ጀርባውን በመስጠት ምርጫውን ከሲዮን ጎን ያደርጋል። ወዲያውኑ ሚጁን ከህይወቱ ሙሉ በሙሉ እንዳስወጣት በሚያሳይ መልኩ በኃይል ከደረጃው ላይ ገፋትና እሱና ሲዮን የተሰባበረችውን ሚጁን እዛው እንደተተወች ጥለዋት ይሄዳሉ። ከጥቂት ጊዜ በኋላ የሁኔታዎች መገለባበጥ እውን የሚሆነው ጂን ለሲዮን ምግብ ሊገዛ ከቤት ሲወጣ ሲሆን ራሷን በሚስጥራዊው ክፍል ውስጥ ተቆልፎባት የምታገኘው ሚጁ አሁን ሰለባ የነበረችው ሲሆን ወደ አዳኝነት መቀየሯን ትገነዘባለች። አዎ የበቀል ሰዓት ደርሷል። ሲዮንም ልክ እንደ በፊቱ ሁሉንም ነገር ወደ ነበረበት በመመለስ ለማንም ምንም ሪፖርት ሳታደርግ ህይወቷን እንደ አዲስ ትቀጥላለች። በሚቀጥለው ቀን ጠዋት ጂን ጎልፍ ለመጫወት በማለዳ ከመውጣቱ በፊት ለሲዮን ጣፋጭ የስንብት መሳም ይሰጣታል። እሱ ጀርባውን እንደሰጣት ግን ሲዮን ያንን መሳም ምንም እንዳልተፈጠረ በሚያክል ንቀት ከከንፈሯ ላይ ትጠራርገዋለች። ከጥቂት ሰዓታት በኋላ የተለመደውን የአካል ብቃት እንቅስቃሴ የምትሰራ በሚመስል ተንኮል ምግብ በእጇ ይዛ ሚጁ ወደምትገኝበት ሚስጥራዊ ክፍል ታመራለች። በሩ ሲከፈት የሚታየው ግን የተለመደው እስረኛ ሳይሆን እጅግ በጣም አምራና ተውባ የሆነ ነገር የምትጠብቅ በሚመስል ሁኔታ ውስጥ የምትገኘው ሚጁ ናት። ታሪኩም በዚህ ያልተፈታ እንቆቅልሽ ላይ ተንጠልጥሎ ፍጻሜውን ይጠብቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።